ትፈልጊያለሽ ብሎ ሲጠይቃት እናትና አባቴማ በልጅነት የሞተዋል፣ ከሰማይ በታች ያለህን ከእግዚአብሔር በታች አንተ ነህ፣ አንተ ታውቃለህ፣ ወደ እግዚአብሔር አመልክትልኝ ብላው ነበርና ወደ እግዚአብሔር ቢያመለክት ሚስቶቻቸው የሞቱባቸውን ከነገደ ዕብራውያን ከእስራኤል ወገኖች በሙሉ ሰብስበህ በትራቸውም በቀዳማይ ሰዓተ ሌሊት አግብተህ በቀዳማይ ሰዓተ መዓልት አውጣው፣ ከዚያ ላይ ምልክት ታገኛለህ ብሎ ነገረው። ይህ ዘካርያስም ይህ ማን ነው? ይህ ዮሴፍም ከነዛ ሚስቶቻቸው ከሞቱባቸው ወገን ነው። ዝምድናውን አሁን አንናገረውም እንጂ የእመቤታችንም አጎቷ ነው፣ የሥጋ ዘመዷ ነው ማለት ነው። አብሮ መጥቶ ነበርና እሱም ዘንጉን አምጥቶ ሰጥቶ ነበረ። የአባቱ ዘንግ ነበረችውና ያችን ሰጠ ይላሉ። ያቺ ሊቀ ካህናቱ ወደ ቤተ መቅደስ ማታ ላይ አግብቶ ጧት ላይ ቢያዋጣው ኦ ዮሴፍ ወልደ ዳዊት ኢትፍራህ ነሲኦታ ለማርያም ፈሄርትከ፣ እጮኛህ ማርያምን የተሰጠች ሽልማትህ ማርያምን መውሰድ አትፍራ የሚል ከቅዱስ ዮሴፍ በትር ላይ ተቀርጻ ተገኝታለች። ይህ ምስጢር አለው። ወደ ኋላ እንመለሳቸውን ጊዜ ጨርሻለሁኝ የተሰጠኝን ደቂቃ ማለት ነው። በዚህ ምክንያት አበው ላንተ ደርሰሃለች አሉት። ዕጣ ተጣለ። ዕጣን ቢጥሉ ለሱ ደረሰችው። በዛም ቢሉ እንካ ሳናሰናብትህ አትንካ ብለው ሰጡት ይላሉ ሊቃውንት። ከዛ በኋላ የነዛ የሕዝበ እስራኤል ወይም የኦሪቱ ካህናት አደራቸው ጥብቅ ነው። ያንን የተላለፈ ሰው በእሳት ተቃጥሎ በድንጋይ ተወግሮ ይሞታል። ቀላል እንዳይመስላቸው መናፍቃን ዝም ብለው ነው አጣመው የሚተረጉሙት። ዮሴፍ በእሳት ተቃጥሎ በድንጋይ ተወግሮ ይሞት ነበር። ያችን ቢተላለፍ የሰማያዊውንማ መተላለፍ እንዴት ያስቀጣ ይሆን ወገኖቼ? የምድራውያኑን እንዲህ ከፈራን የሰማዩ ቅጣት እንዴት ይከብድ ይሆን? ከዚያ በኋላ ቅዱስ ዮሴፍ እመቤታችን ቅድስት ድንግል ማርያምን ተቀብሎ ወደ ቤቱ ይዞ ገብቷል። እኔና እናንተም ዛሬ እመቤታችን ቅድስት ድንግል ማርያምን በረድኤት ተቀብለን በአይምሯችን ሰሌዳ ላይ ጽፈናት እንድንገባ ወደ የቤታችን በረድኤት ከእመቤታችን ጋር እንድንጓዝ እግዚአብሔር ይፍቀድልን። አሁን እንግዲህ ከዚህ ታሪክ ምን እንማራለን? ታሪኩ እዚህ ድረስ ይቆየን፣ ሰፊ ነው። ከዚህ ታሪክ ምን እንማራለን? ቅዱስ ፋኑኤል ለእመቤታችን ህብስተ አኮቴ ጽዋ በረከት ይዞላን መጥቷል። እኔና እናንተ ምንድነው ይዘን የመጣነው? ምን ይሆን ይዘን የመጣነው? ጧፍ፣ ዕጣን፣ ዘቢብ፣ ስንዴውን፣ መጋረጃውን፣ ጥላውን ወዘተ የመሳሰሉትን ይዛችሁ መጥታችሁ ይሆናል። መልካም ነው፣ የሚያጸድቅ ነው፣ እግዚአብሔር የሚቀበለው ነው። በጣም መልካም ነው። እስኪ ለእናንተ እግዚአብሔርን ከፍ አድርጋችሁ አመስግኑ፣ ይህን ላደረጉት ማለት ነው። ከዚህ ሁሉ ግን ከሁላችን የሚጠበቅ አለ። ገንዘብ ያልያዝን፣ ጧፍ መግዛት ያልቻልን፣ ዕጣን መግዛት ያልቻልን፣ መጋረጃውን ወዘተ የመሳሰሉትን ማምጣት ያልቻልን፣ ከሁላችን ግን ሊቀር የማይገባው ይዘነው የምንመጣው አንድ ታላቅ ስጦታ አለ። ምንድነው እሱ? ንጹሕ ልብ። አያችሁ ነቢዩ ሲናገር ወእሁ ብጻቴ ዘነበብኩ በአፉየ ዘእቤ በከናፍሬ አመምንዳቤ መስዋዕተ ንጹሕ ዘአልቦ ነውር ብሎ ተናግሯል። ነውር የሌለበት ነውር ነቀፋ የሌለበት ንጹሑን መስዋዕት ይዤ ወደ አንተ መጣለሁ ብሏል። ለኦሪቱ ቢሆን ኑሮ ጥፍሩ ያልከረከረውን፣ ጸጉሩ ያላረረውን፣ ቀንዱ ያልከረከረውን፣ ጥፍሩ ያላረረውን መስዋዕት ይዤ መጥቻለሁ ማለት ነው። አያችሁ። ለእኛ ሲሆን ደግሞ እነዚህ እንደተጠበቁ ሆኖ በዘረኝነት ያላረረ፣ በዘረኝነት ያልተከረከረ፣ በዘረኝነት ያልተጨማደደ አማናዊ የሆነ እግዚአብሔር የሚቀበለው ታላቅ መስዋዕት ንጹሕ ልብን ይዘን መተን ከሆነ አሁን ጸድቀናልና ልብላችሁ እግዚአብሔርን አመስግኑት። ንጹሕ ልብ ይዘን መተን ይሄ ነው ከኔና ከእናንተ የሚጠበቅ ይሄ ነው። ከዘረኝነት የጸዳ፣ ከጎጠኝነት የተለየ፣ ከጠባብ አመለካከት የተለየ፣ ከትዕቢት የተለየ፣ ከዝሙት የተለየ፣ በንስሐ የታደሰ፣ በቅዱስ ሥጋው በክቡር ደሙ የታተመ ልቡና፣ ለቅዱስ ሥጋው ለክቡር ደሙ ለመብቃት ስንቅ የያዘ ልቡና፣
ይዘን መተን ከሆነ ለእመቤታችን የበለጠው መስዋዕት ይሄ ነውና ይህንን መስዋዕታችንን እመቤታችን መስዋዕት አድርጋ ትቀበልልን፣ መባ አድርጋ ትቀበልልን። ግን በተቃራኒው ቂም በቀል ይዘን መተን ከሆነ ለማየት መተን ከሆነ ለውዳሴ ከንቱ መተን ከሆነ ለክፋት መተን ከሆነ ከቂም ከበቀል ከዘረኝነት ከክፋት ሳንለይ መተን ከሆነ ንስሐ ገብተን እንድንመለስ እግዚአብሔር ይፍቀድልን። እስካሁን የመከረን ማን ነበረ? ያስተማረን ማን ነበረ? እግዚአብሔር አምላካችን። እንግዲህ እመቤታችን 15 ዓመት ከቆየች በኋላ ዘካርያስ ከተቀበላት በኋላ መልአኩ ቅዱስ ገብርኤል ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ ቅዱስ ገብርኤል ድንገት በውሃ መቅጃ የጀመረውን ብስራት በቤተ ዮሴፍ አልፎ በቤተ መቅደሱ ተገኝቶ እየሰገደ እያመሰገነ አካላዊ ቃል ክርስቶስን ትወልጃለሽ ብሎ እመቤታችን ከተከራከረችው በኋላ ለመንፈስ ቅዱስ የሚሳነው ነገር የለም። ኤልሳቤጥ አክስትሽ እነሆ በእርጅናዋ ጸንሳለች፣ አንቺማ ገና ወጣት ነሽ፣ ምንም በድንግልና ብትኖሪ የተፈቀደው ላንቺ ነው፣ የአዳም ተስፋው አንቺ ነሽና አምላክሽን ለመውለድ በቅተሻል ሲላት እመቤታችን ተከራከረች። ለመንፈስ ቅዱስ ግን የሚሳነው ነገር ስለሌለ በተረቱበት መርታት ልማድ ስለሆነ መልአኩን ተከራክረው ስለነበረ አሁን የግድ መንፈስ ቅዱስ ይኩነኒ በከመ ትቤለኒ እንድትል መንፈስ ቅዱስ ስለተነገረላት ለመንፈስ ቅዱስማ ምን ይሳነዋል? ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ አለች። እንደ ቃልህ በሉ ሁላችሁም አትሰሙም? እንደ ቃልህ ይደረግልኝ። ይህንን ባለሽ ጊዜ 5500 ዘመን ከፈጣሪው ጋር ተጣልቶ የነበረ የሰው ሰውነት ከፈጣሪው ጋር ታረቀ። ደስ ይበላችሁ ማለት ነው። እመቤታችንን እንግዲህ ታላቅ የሚያደርጋት ይሄ ነው። ናሁ ተግህደ ልልናሃ ለወለታሃና ያለውም ሊቁ ይህንን ነው። የእመቤታችን ታላቅነቷ ተገለጠ ማለት ከበዓታ እስከ አምላክ መውለዷ ነውና አማናዊት መቅደስ የሆነችበት ሳይነገር ቢቀር ሰሙ እንደተንጠለጠለ ወርቅና ሰሙ ሳይረግፍ ይቀራል ማለት ነው። በዚህን ጊዜ ይኩነኒ ባለች ጊዜ አካላዊ ቃል በአጻብዓ መንፈስ ቅዱስ በማህፀኗ ፍጹም ሰው ሆነ። ተጣልቶት የነበረውን ሰውነት ስለታረቀው የ5500 ዘመን ጸብ እርቅ የተጀመረው በእመቤታችን ማህፀን ነው ማለት ይሄ ነው። ሊቃውንቱ ሲማሩ እርቅ መቼ ተጀመረ ተብሎ ቢጠየቅ አንድ የትርጓሜ ተማሪ የእመቤታችንን ማህፀን መናገር አለበት። እርቅ የተጀመረው የ5500 የጥል ግድግዳ የወደቀው ስጋችንን ሲዋሃድ ነው። እርቅ የተጀመረው በእመቤታችን ማህፀን ነው። ይህች አማናዊት ቤተ መቅደስ ናትና ክርስቶስ ወደዚች ወደ ቤተ መቅደስ የገባበት የስጋው የዘመን ነው። ዓመተ ኩነኔ ዓመተ ፍዳ ተወግዶ ዓመተ ሰላም ዓመተ ፍቅር ዓመተ ምሕረት የተሰበከበት ዘመን ነውና ዘመናችንን በቸርነቱ እግዚአብሔር ጎብኝቶ ደም መፋሰስን፣ መለያየትን፣ እርስ በርሳችን የውሃ መውረጃ በሆነው ወንዝ እየወረድን አእምሯችንን እያወረድነው አስተሳሰባችንን እያጠበብነው የውሃ መውረጃ የሆነውን ወንዛችንን ትተን ወደ እግዚአብሔር ተመልሰን ያንን ለውሃ መውረጃ ትተነው ዘረኝነትን፣ ጎጠኝነትን፣ አድመኝነትን፣ ከበርባይነትን ትተን ወደ እግዚአብሔር ተመልሰን ስጋውን በልተን ደሙን ጠጥተን እንድንድን የእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እኛ የምንድንበትን የሰጠንበት ጊዜም ስለሆነ ይሄ የሚነገርበት እመቤታችንን በድጋሚ ከፍ አድርጋችሁ አመስግኑልን። እመቤታችንን በትልቁ የምትመሰገነው በዚህ ምክንያት ነው። የስጋው የደሙን ነገርም ሲነገር እመቤታችንን ኦ ማርያም በእንተዝህ ናፈቅረች የሆነ አበየች እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስትየ ሕይወት ዘበአማን። እመቤታችን ቅድስት ድንግል ማርያም ሆይ እናከብርሻለን እናመሰግንሻለን ብሎ አጻፋውን ስለዚህ ያለውን እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን እውነተኛውን በልተውት የማያስርበውን ጠጥተውት የማያስጠማውን እስራኤል በምድረ በዳ እንደበሉት መና ያይደለ በልተውት መልሰው ተጠምተዋል፣ ተርበዋል፣
በልተውት ጠጥተውት ሙተዋል። ይሄኛው ህብስት ግን አማናዊ መሆኑ ከበሉ ከጠጡት በኋላ ዳግመኛ የማያስርብ የማያስጠማ ዳግመኛ ሞት የሌለበት ቅዱስ ሥጋውን ክቡር ደሙን እንድንበላና እንድንጠጣ አማናዊውን ህብስትና ወይን ሰጥተሽናልና እናከብርሻለን ነው ምስጢሩ። ከፍ አድርጋችሁ እመቤታችንን አክብሯት። ሥጋውን በልተን ደሙን ጠጥተን የዘላለም ሕይወትን እንድንወርስ ይፍቀድልን። እበው ቤተ ከምስለ መባእየ መባዬን ይዤ ወደ ቤተ መቅደስህ እገባለሁ። መዝሙር 65 ከቁጥር 13 ላይ መነሻ አድርጎ ያስተማረን የመከረን የገሰጸን የሰራዊት ጌታ እግዚአብሔር ከእናቱ ጋር ስሙ የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አረ በደንብ ደልበሉ አለ ብላችሁ እግዚአብሔር ይመስገንላችሁ። ሕይወት የሆነውን የእግዚአብሔርን ቃል እንዳስተማረልን ለመምህራችን ቃሎትን ያሰማልን፣ ቃሎትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። በእውነት ጥዑም ለጉሬ ነቢብካ፣ እነሆ ቃልህ ለጉሮሮዬ ጣፋጭ ነው እንዳለ ሁሉ አጥንትን የሚያለመልም ሕይወትን የሚያድስ ሕይወት የሆነውን የእግዚአብሔር ቃል ነውና ያስተማሩን። እልል ብላችሁ እግዚአብሔርን አመስግኑን ይዝላችሁ። ከዚህ በመቀጠል ሰዓቱ እያለቀ ስለሆነ የሚወስዳችሁ ወደ ጸሎቱ ነው። ጸሎቱን የሚያደርጉልን የደብረ ኃይል ቅዱስ ዑራኤል አስተዳዳሪ የሆኑት ቆሞስ አባ ኃይለ ማርያም ይሆናሉ ማለት ነው። እስከዚያው ድረስ ቦርሳ የጣላችሁ ሰዎች ካላችሁ ምልክቱን